ዳግም መወለድ አለብህ። የእግዚአብሔር ቃል እውነተኛ የሆነውንና ለአሁንና ለሚመጣው ዘመን ሁሉ ጠቃሚ ለሕይወታችን የሚሆን መመሪያና ምሪት የያዘ ነው። ስለ እግዚአብሔርም እውነቱን ተረድተን በእምነት እግዚአብሔርን መከተል የምንችለው የእግዚአብሔርን ቃል በመስማት ብቻ ነው። የእግዚአብሔር ቃል በሮሜ 10:17 ላይ እንግዲያስ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። ስለዚህም ዛሬ የእግዚአብሔርን ሕያው ቃል እንድትሰሙ ሰምታችሁ ምላሽ እንድትሰጡና ከሕይወታችሁ ጋር እንድታዛምዱ ጋብዛችኋለሁ። የዛሬው ምንባባችን የሚያተኩረው በዮሐንስ ወንጌል ምዕራፍ 3 ከቁጥር 3 እስከ 7 ባለው ክፍል ላይ ነው። ዳግም መወለድ አለብህ። የዮሐንስ ወንጌል ምዕራፍ 3 ከቁጥር 3 እስከ 7። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን? አለው። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስም የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል ስላልሁ አታድንቅ። በዚህ ክፍል ጌታ ይነጋገር የነበረው ፈሪሳዊና በወቅቱም የአይሁድ አለቃ ማለትም ሳንሂድራን በመባል የሚታወቅ የአይሁድ ሃይማኖታዊ ሸንጎ አባል ከነበረው ከኒቆዲሞስ ጋር ነበር። ይህ አይሁድ ሃይማኖታዊ ሸንጎ 70 አባላት ያሉት ሲሆን በማንኛውም ሃይማኖታዊ ጉዳዮች ላይ የመጨረሻውን ውሳኔ የሚሰጥም ነበር። በቁጥር 10 ላይ እንደተገለጠው ደግሞ ኒቆዲሞስ የተማረና መምህርም ነበር። ኒቆዲሞስ በአይሁድ ዘንድ እንደ መምህር ወደማይቆጠረው ወደ ኢየሱስ በሌሊት እየሄደ ኢየሱስን ያነጋግረው ነበር። በሌሊት የሚሄደውም ወደ ኢየሱስ መሄዱን ማንም ሰው እንዳያውቅበት ነበር። ኢየሱስ ከእግዚአብሔር ዘንድ የመጣ የተለየ መምህር መሆኑን ያውቅ ስለነበር ከኢየሱስ ብዙ ለመማር ይመኝ ነበር። ኒቆዲሞስም እንደ ሌሎቹ ፈሪሳውያን ኢየሱስን በተንኮል ከማጥመድ ይልቅ ከእርሱ መማርን የፈለገ ነበር። ይህ ሰው የአይሁድ አለቃ ቢሆንም እውነትን ማወቅ ስለነበር የፈለገው ጌታ ለዚህ ሰው የሚያስፈልገው ሃይማኖታዊ ሥርዓት መፈጸም ሳይሆን ዳግም መወለድ እንደሆነ ነበር የገለጸለት። ኒቆዲሞስም እንደ ማንኛውም ሃይማኖተኛ ወደ እግዚአብሔር መንግሥት ለመግባት የሚያበቃው ሃይማኖት እንደነበረው ነበር የሚያውቀው። ነገር ግን ኢየሱስ ለሕይወቱ ጠቃሚ ሆነውና ወደ እግዚአብሔር መንግሥት የሚያስገባው ዳግመኛ መወለድ ብቻ እንደሆነ ይነግረዋል። ዳግመኛ መወለድ ማለት ምን ማለት ነው? ሰው በተፈጥሮ መንፈስ፣ ነፍስና ሥጋ ነው። አዳምና ሔዋን በዲያብሎስ አሳችነት በኃጢአት ሲወድቁ ከእግዚአብሔር ጋር የነበራቸው ኅብረት ስለተቋረጠ በመንፈሳቸው ሙታን ነበር የሆኑት። ምክንያቱም ሰው መንፈስ ከሆነው ከእግዚአብሔር ጋር መገናኘት የሚችለው በመንፈስ ነው። ለዚህም ነው የእግዚአብሔር ቃል በኤፌሶን ምዕራፍ 2 ቁጥር 1 ላይ በበደላችሁና በኃጢአታችሁ ሙታን ነበራችሁ። ስለዚህ ሰው ከወንድ ፈቃድ ከእናቱ ተወልዶ በአካል ወደዚህ ዓለም ይገባል። በተመሳሳይ መንገድም ሰው ያለ ወንድ ፈቃድ በመንፈስ ተወልዶ ወደ እግዚአብሔር መንግሥት ይገባል። ለዚህም የእግዚአብሔር ቃል በዮሐንስ ወንጌል ምዕራፍ 1 ቁጥር 12 እና 13 ላይ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ሥልጣን ሰጣቸው፣ እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም በማለት በግልጽ የሚያስረዳን። የመጀመሪያው ልደታችን አካላዊ ሕይወትን ነው የሰጠን። አዲሱ ልደት ግን መንፈሳዊ ሕይወትን በመስጠት የእግዚአብሔር ቤተሰብ ነው ያደረገን። ዳግም መወለድ እግዚአብሔርን ካለመውደድ እግዚአብሔርን ወደ ማፍቀር፣ ጽድቅና ቅድስናን ወደ መሻር ሕይወት በመንፈስ ቅዱስ ኃይል መለወጥ ማለት ነው። ብቸኛው የእግዚአብሔርን ፍቅር የምንለማመድበት መንገድ ዳግም መወለድ ሲሆን ይህም ደግሞ የሚገኘው በኢየሱስ ክርስቶስ አምኖ ከኃጢአት በንስሐ በመመለስ ነው። መጽሐፍ ቅዱስ በግልጽ ደህንነት ወይም ዳግም ልደት ነፃ ስጦታ መሆኑን ያስረዳል። የማንኛውም ሰው መልካም ሥራ ውጤት አይደለም። በቲቶ 3 ምዕራፍ 3 ቁጥር 5 ላይ እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ሥራ አይደለም። ዳግም ልደት ከእግዚአብሔር ቸርነትና መሐሪነት የተነሳ የሰው ልጅ ደግሞ ንስሐ በመግባት የሚያገኘው ፍጹም ነፃ ስጦታ ነው። የሰው ልጅ በጎ ምግባር ፍጹም የለበትም። ሰው የእግዚአብሔርን የጽድቅ መስፈርት ማሟላት ስለማይችል የሰው በጎ ምግባር ለዳግም ልደት አያበቃም። ምክንያቱም የእግዚአብሔር ቃል በሮሜ 3
ቁጥር 11 ላይ ጻድቅ የለም አንድስ እንኳ፣ አስተዋይም የለም፣ እግዚአብሔርንም የሚፈልግ የለም፣ ሁሉ ተሳስተዋል ይላል። የእግዚአብሔርን ጽድቅ ማስፈርት ለማሟላት የሚችል የሰው ዘር እንደሌለ ነው የሚያረጋግጥልን። ዳግም ልደት በመንፈስ መወለድ ማለት ስለሆነ ኒቆዲሞስ ትክክለኛ ፍላጎት ነበረው። የልብ መለወጥ ያስፈልገው ነበር። ይህ መንፈሳዊ ለውጥ ነው። ዳግም ልደት በእግዚአብሔር ለሚያምን የሚሰጥ የዘላለም ሕይወት ነው። ያ ሕይወት ያለው ብቻ ነው ወደ ሕያው እግዚአብሔር ቤተሰብነት ማለትም ወደ መንግሥተ ሰማያት መግባት የሚችለው። ስለዚህ ጌታ ኢየሱስ ኒቆዲሞስን በመልካም ሥራው ወይም በሃይማኖቱ ወደ እግዚአብሔር መንግሥት ትገባለህ አላለው። ይልቅስ ወደ እግዚአብሔር መንግሥት ለመግባት ዳግመኛ መወለድ አለብህ ነበር ያለው። ይህ ዳግመኛ መወለድ ለኒቆዲሞስም ቢሆን ግራ አጋብቶት ስለነበር እንዲህ ብሎ ጠይቆ ነበር። በቁጥር 4 ላይ ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን? አለው። ዛሬም እንዲሁ የምትጠይቁ ሰዎች ልትኖሩ ትችላላችሁ። መልሱን ግን ጌታ ለኒቆዲሞስ እንደነገረ ሁሉ ይህ ዳግመኛ መወለድ የሚገኘው በንስሐ በመመለስ በመንፈስ ቅዱስ ኃይል ነው። በመንፈስ ነው ሰው ሁሉ ዳግመኛ ልደት ማግኘት የሚችለው። በአንደኛ ጴጥሮስ ምዕራፍ 1 ቁጥር 3 ላይ ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ለምንድን ነው ሰው ዳግመኛ መወለድ የሚያስፈልገው? ሐዋርያው ጳውሎስ በኤፌሶን ምዕራፍ 2 ቁጥር 1 ላይ በበደላችሁና በኃጢአታችሁ ሙታን ነበራችሁ ይላል። እንዲሁም በሮሜ 3 ቁጥር 23 ላይ ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎሏቸዋል ይላልና ስለዚህ ኃጢአተኞች በመንፈሳቸው ሙታን ናቸው። በክርስቶስ በማመን መንፈሳዊ ሕይወት ሲያገኙ ብቻ ነው መጽሐፍ ቅዱስ ዳግም መወለዳቸውን የሚያበስረው። ደግሞም ዳግም የተወለዱ ብቻ ናቸው ኃጢአታቸው ይቅር ተብለው ከእግዚአብሔር ጋር ኅብረትና ግንኙነት የሚኖራቸው። ይህ ግንኙነት የእግዚአብሔር ቤተሰብ አባልነትም ነው። እግዚአብሔር አባት ሲሆን ዳግም ተወልደው ከኩነኔ የዳኑ ሁሉ ደግሞ ልጆች ናቸው። ይህንን በማስመልከት የእግዚአብሔር ቃል እንዲህ ይላል። ሮሜ ምዕራፍ 8 ከቁጥር 14 እስከ 16 በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና አባ አባት ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነት መንፈስ አልተቀበላችሁምና የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። ይህ እንዴት ነው ሊሆን የሚችለው? የእግዚአብሔር ቃል ለዚህ ምላሽ ሲሰጥ እንዲህ ይላል። በኤፌሶን ምዕራፍ 2 ከቁጥር 8 እስከ 9 ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም ይላል። አንድ ሰው ንስሐ ገብቶ ድህነት ሲያገኝ ነው ዳግም ተወለደ የሚባለው። በዚህ መለወጥ አዲስ ልደት በማግኘትና የእግዚአብሔር ልጅ የመሆን መብት ይኖረዋል። እዚህ ላይ ጸጋው በእምነት አድኗቸዋል ሲል የእግዚአብሔር ጸጋ ለሁሉ ነው፣ ግን የሚሠራው አምነው ምላሽ ለሰጡት ብቻ ነው። ይህም ማለት ሰው የቀረበለትን ስጦታ አልቀበልም ቢል ስጦታው በእርሱ ላይ ምንም ለውጥ ማምጣት አይችልም። ይህ ነፃ ስጦታ መቀበያው መንገድ እምነት ሲሆን ይህ እምነት ደግሞ የሚገኘው የእግዚአብሔርን ቃል በመስማት ነው። የእግዚአብሔር ቃል እንደሚል በሮሜ 10:17 ላይ እንግዲያስ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። የእግዚአብሔርን ቃል ሰምተው የማያምኑትን ሁሉ ደግሞ አስፈሪ የሆነ የእግዚአብሔር ፍርድ ይጠብቃቸዋል። ያም የዘላለም ሞትና ስቃይ ነው። በዮሐንስ ወንጌል ምዕራፍ 3 ቁጥር 18 ላይ እንዲህ ይላል፣ በእርሱ በሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል። ስለዚህ አሁን ቀን ሳለ ንስሐ በመግባት ከዚህ ፍርድ ማምለጥ ይቻላል። የሰው ልጅ ግን የእግዚአብሔር የማዳን መንገድ ቀሎ ስለመጣለት ቀላል አድርጎ መቀበል አልቻለም። ሰው ነፃ ስጦታ መቀበል አዳጋች የሚሆንበት ለምን እንደሆነ መገመት አዳጋች ነው። ይህ ዳግም ልደት ወይም የእግዚአብሔር ልጅነት ነፃ ስጦታ የሆነው ለሰው ልጅ ቢሆንም እንኳን እግዚአብሔርን ግን አንድያ ልጁን በመስቀል ላይ አሳልፎ እስኪሰጥ ድረስ ዋጋ አስከፍሎታል። ስለዚህም ነው የኃጢአትን ዋጋ በመስቀል ላይ በመሞት በከፈለው በኢየሱስ ክርስቶስ በማመን ዳግም ልደት የሚገኘው። በዚህም አማካይነት ነው አዲስ ፍጥረት መሆን የሚቻለው። ለዚህም የእግዚአብሔር ቃል እንዲህ ይላል በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል ይላል። እግዚአብሔር ራሱ ዋጋ ከፍሎ ሰውን ከበደልና ከኃጢአትህ ንስሐ ገብተህ በመመለስ አዲስ ፍጥረት ወይም ዳግም ተወልደህ የእግዚአብሔር ልጅነት መብት ተጎናጸፍ ሲለው እምቢ ማለቱ የሚገርም ጉዳይ ነው። ግን እምቢ ማለት ለሰው ልጅ የሚበጅ ውጤት ስለሚያመጣለት ሳይሆን አለማወቅ ነው። ሰው በምድራዊ ዕውቀት ተክኖ ይህ ሰማያዊ ጥበብ ሊሰወርበት ይችላል። አስከፊው ነገር የሰው ልጅ ከዘላለም ፍርድ ለማምለጥ የሚያስችል አቅምም ይሁን ዕውቀት የለውም።
ስለዚህ ከዘላለም ፍርድ ለማምለጥ ይህንን በቀራንዮ መስቀል ላይ የኃጢአትን ዕዳ በመስቀል ላይ ከፍሎ የእግዚአብሔር ልጅ የመሆንን ሥልጣን የሚሰጠውን ኢየሱስ ክርስቶስን መቀበል ከሚመጣው የዘላለም ፍርድና ኩነኔ ያድናል። የዮሐንስ ወንጌል ምዕራፍ 1 ከቁጥር 12 እስከ 13 ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ሥልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም ይላልና ኢየሱስ ክርስቶስን አዳኝና ጌታ አድርጎ መቀበል ማለት ክርስቶስ በመስቀል ላይ ለዓለሙ ሁሉ ኃጢአት ሞቷል ብሎ የአእምሮ ማረጋገጫ ምስክርነት ከመስጠት የላቀ ጉዳይ ነው። ነገር ግን ዳግመኛ መወለድ ማለት አንድ ሰው ከኃጢአት በመመለስ በሙሉ ልቡ ክርስቶስን ጌታና አዳኝ አድርጎ ሲታመን ነው። በዚህ መንገድ ነው ሰው በእግዚአብሔር መንፈስ በመወለድ ወደ እግዚአብሔር መንግሥት መግባት የሚችለው። ስለዚህ እርሶም ዳግመኛ ተወልደው ወደ እግዚአብሔር መንግሥት ለመግባት የሚያስችሎትን ጌታ ኢየሱስ ክርስቶስን የግል አዳኙ አድርገው ለመቀበል ከወሰኑ ቀጥሎ ያለውን የንስሐ ጸሎት ከኔ በኋላ ይጸልዩ። ጌታ ኢየሱስ ሆይ ኃጢአቴን ይቅር በለኝ። በቀራንዮ መስቀል ላይ ስለ እኔ ኃጢአት በፈሰሰው ደምህ አንጻኝ። ዛሬ ዓለምን፣ ሰይጣንንና ሥራውንም ሁሉ ክዳለሁ። አንተን ኢየሱስ ክርስቶስን የሕይወቴ ጌታ አድርጌ እቀበልሃለሁ። ልጅህ አድርገኝ፣ ስሜንም በሕይወት መዝገብ ላይ ጻፍልኝ። አሜን።